የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአባቶቿን ሥርዓት ከፍላለች። የአባቶቿን መንገድ ሄዳለች። ቤተክርስቲያን ድንኳን ከደኮነች ቆይታለች። መከራ ውስጥ ካለች ሰንብታለች። ልጆቿ ተሰደዋል፣ በግፍ ተገለዋል። ደማቸው እንደ ራሔል ልጆች ደም ይጣራል። የአቤል ደም ዛሬም ይጮኻል፣ ይጣራል፣ ወደ ሰማይ አምላክ ያመለክታል። ደም ዋጋ የተከፈለበት ትልቅ ዋጋ ነው። እስከ መጨረሻው ሕቅታ ድረስ ሄደ ደሙን ያፈሳል። ያ ደም ንጹሕ ደም ነው፣ ይከሳል። እናንተ ፈረዳችሁብን በእኛ፣ እናንተ ወቀሳችሁ፣ እውነት አላችሁ። ግን ለማን የምንነግረው ይሄንን? ማን የሚሰማን ይሄንን? ማን የሚያቆመው ይሄንን? አው ይብቃ፣ ተለማመድነው። ስንት ሰው ሲያልቅ፣ ስንቶቻችን ስናልቅ ነው የሚቆመው? ይበቃ። ሕዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ሞት ሰለቸን፣ በቃ ደም መፍሰስ ሰለቸን፣ ይበቃል። ሀገሪቷ እረፍት ያስፈልጋታል። ሕዝቡ እረፍት ያስፈልገዋል። ስለኛ ደም ፈሰሰ እኮ፣ በሱቁ ስለኛ ተፈወስን እኮ። ሌላ ደም አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። አዎ ይሄ ወገኖቼ እንዲህ አይነት እኩይ ተግባር፣ እንዲህ አይነት ኢሰብአዊ ድርጊት ታሪክ ይቅር የማይለው ተተኪ ትውልድን ዋጋ የሚያስከፍል ተገቢ ያልሆነ እግዚአብሔር የማይወደው ሰውም የማይፈልገው ኢሰብአዊ ድርጊት፣ የሰውን ልጅ ደም በከንቱ ማፍሰስ፣ ይሄ እኩይ ተግባር በማንም ዘንድ የተወገዘ ነው፣ የተጠላ ነው። ሀገር መስራት ወንጀል ሆኖ፣ ታሪክ መቅረጽ ወንጀል ሆኖ፣ ብራና መፋቅ ወንጀል ሆኖ፣ አንድነትን መስበክ ወንጀል ሆኖ፣ ሀገር መውደድ ወንጀል ሆኖ፣ ሕዝብ አንድ ነው አትበታትኑ ማለት ወንጀል ሆኖ፣ ሰላምን መስበክ ወንጀል ሆኖ በኦርቶዶክሳዊት ቤተክርስቲያን ላይ አዋጁ ዝም ማለት አቃተን። ዝም ለማያስችላቸው ሰዎች ይጎተጉቱናል። ጩሁ፣ እረቁ፣ ጥፉ አይነት ስሜት አልመጣብንም ወይ? አንንም ግልጥ የሆነ ይፋዊ ገሃዳዊ እንደመሆኑ መጠን የቤተክርስቲያንን ሰቆቃ የማይረዳ ክርስቲያን ይኖራል ብለን አናስብም። ትልቁ ችግራችን ምንድነው ካላችሁ ግን የኦርቶዶክሳውያን የክርስቲያኖች ፈዛዛና ድንቁርና ነው። ፈዛዛነት ድንቁርና ነው። በጣም ለሃይማኖታቸው ስሜት የሌላቸው ፈዛዛዎች፣ ለሥርዓታቸው ስሜት የሌላቸው ፈዛዛዎች ሁሉ ነዳሽ የሆኑ የመጣ ሁሉ የሚቀርባቸው ቆም ብለው የማያስ